ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለለተዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ሱዳን ጦርነት ካወጀች ውጊያውን አናንዛዛውን በአጭር ጊዜ ውስጥ እናጠናቅቀዋለን ሲሉ ጀነራል ባጫ ደበሌ ተናገሩ። የኢትዮጵያ ሀገር መከላከያ ሰራዊት ከፍተኛ አዛዥ የሆኑት ጀነራል ባጫ ደበሌ የሱዳን መንግስት በኢትዮጵያ ላይ ጦርነት ለመክፈት ካሰበ ውጊያው ረዥም ጊዜ ሳይወስድ በአጭር ጊዜና በከፍተኛ ኃይል የሚጠናቀቅ እንደሚሆን አስጠንቅቀዋል። ጀነራል ባጫ በሰጡ መግለጫ የሱዳን መንግስት በአሁኑ ወቅት በገዛ ሀገር ውስጥ ባለው የውስጥ ጦርነት መጠመዱን ጠቁመው ይህ ሳይበቃ ወደ ኢትዮጵያ የሚያልፍ ከሆነ የሱዳን መንግስት እድሜ አጭር እንደሚሆንና ሙሉ በሙሉ እንደሚጠፋ ተናግረዋል። ኢትዮጵያ አሁን ባላት ዝግጁነት ውጊያ ከተጀመረ ያለውን ሙሉ አቅምና ኃይል ተጠቅማ በአጭር ጊዜ ውስጥ ማጠናቀቅ እንጂ እንደ ቀድሞው ረጅም ጊዜ የመጎተት ፍላጎት እንደሌላ ገልጸዋል። አሁን ባለው ውጊያ በቴክኖሎጂ የታገዘ በመሆኑ እንደ በፊቱ ምሽግ ይዞ ደጀን አደራጅቶና ረፍዶ እንደገና የመደራጀት እድል አይኖርም። ጀመርክ ማለት በአጭር ጊዜ ይበቃል ሲሉ አብራርተዋል። ይሁን እንጂ የጀነራል ይህ ንግግር በብዙዎች ዘንድ ትችትና ጥያቄዎችን አስነስቷል። ጀነራል ባጫ ደበሌ በሚዲያ በቀረቡ ቁጥር በተለያየ ጊዜ በኤርትራ በትግራይና በአማራ ክልል ላይ የዛቱ ሲሆን አሁን ደግሞ በሱዳን ላይ ተጨማሪ የጦርነት ማስጠንቀቂያ ማስተላለፋቸው ትችት ተሰንዝሮባቸዋል። አስተያየት ሰጪዎች ጀነራሉ ከጦርነትና ከዛቻ ውጪ ሌላ ስራ የላቸውም ወይ ሲሉ የሚጠይቁ ሲሆን አሁን ባለው ሁኔታ በቀጣይነት ጥቃት ያላወጁባት ሀገር ቢኖር እሳቸው የተቀመጡባት ኬንያ ብቻ ልትሆን እንደምትችል በሀገራዊ የፖለቲካ ምህዳርና በማህበራዊ ሚዲያዎች ላይ ሰፊ ውይይትና ትችት እየቀረበባቸው ይገኛል። በሌላ በኩል ከህወሓት ጋር በመሆን በሉዓላዊነታችን ላይ ግልጽ ጥሰት እየተፈጸመችብን ነው ሲሉ ተናግረዋል። በሆርን ሪቪው ላይ ጽሁፋቸውን ያሰፈሩት አምባሳደር ጀነራል ባጫ ደበሌ የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት መፈጸሙን አጋልጠዋል። በተለይም ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውና ታንኮችን ጨምሮ ከባድ መሳሪያዎች ወደ ሰሜን ኢትዮጵያ ማዘዋወራቸው ሁኔታውን እጅግ አደገኛ እንዳደረገው ገልጸዋል። ኢትዮጵያ ላለፉት 2 ዓመታት በላይ ለቀጣናዊ ሰላም ስትል ከፍተኛ ስትራቴጂካዊና ትዕግስት ማሳየቷን አምባሳደሩ አስታውሰዋል። ሆኖም የኤርትራ መንግስት ለቀረበላት የሰላም ጥሪ ጆሮ መስጠት ፋንታ ኢትዮጵያን የማዳከምና የማተራመስ የቆየ ሉዓላዊነት አጠናክሮ መቀጠሉን ተናግረዋል። በሌላ በኩል የህወሓት አክራሪዎች የትግራይን ወጣቶች በግድ በመመልመልና ለሱዳን ጦርነት መሰለፍ ለፖለቲካ መጠቀሚያ እየዋላቸው መሆኑን ተመልክቷል። ዓለም አቀፍ ማህበረሰብ ያደረጋቸው ውስን ማዕቀቦች የኤርትራን አካሄድ መቀየር እንዳልቻሉ የገለጹት ጀነራል ባጫ የኢትዮጵያ መንግስት የሀገሪቱን ሉዓላዊነትና የዜጎችን ደህንነት ለመጠበቅ ሲል አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድ አሳስበዋል። ኤርትራ ይህንን የጥፋት እርምጃ ካልተገታች የሚመጣው ቀውስ በራሷ በኤርትራ ላይ የሀገር መፍረስ አደጋን ጨምሮ ለአጠቃላይ ቀጣናው ሰላም ከፍተኛ ስጋት እንደሚፈጠር በማስጠንቀቅ አፋጣኝ ምላሽ እንዲሰጥ ጥሪ አቅርበዋል። ወደ ጫካ የወጣ ነው ምክክር ባለመኖሩ ነው ሲሉ ካፒቴን ማስረሻ ሰጤ ተናገሩ። በአየር ኃይል ካፒቴንነት ያገለገሉትና በአማራ ክልል ግጭት ወቅት የታጣቂዎች መሪ የነበሩ ካፒቴን ማስረሻ ሰጤ የትጥቅ ትግል የህዝብን መከራ ከማራዘም ውጭ ጥቅም እንደሌለው በመገንዘብ ከጓደኞቻቸው ጋር የሰላም አማራጭን መቀበላቸውን ገልጸዋል። ወደ ጫካ ለመውጣት የተገደዱት በመነጋገርና በመመካከር ችግሮችን ለመፍታት ባለመቻሉ እንደነበር የጠቀሱ ካፒቴኑ በአሁኑ ወቅት በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ እየተሳተፉ ይገኛሉ። የተጀመረው የምክክር ሂደት አካታች፣ ፍትሐዊና ገለልተኛ መሆኑን ጠቅሰው የውጭ ጠላቶችና ጽንፈኛ አስተሳሰቦች ሀገር እንዳይበታተን ብቸኛ መፍትሄ ውይይት ማስቀደም እንደሆነ አሳስበዋል። የኢትዮጵያ ሰላምና ልማት ለማደናቀፍ የሚንቀሳቀሱ ጽንፈኞች የጥፋት አማራጫቸው የሆነው ትስስር ፈጥረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ቀደም ሲል በተናጠል ሀገር የማፍረስና ስልጣን በኃይል የመያዝ ህልም የነበራቸው አካላት አሁን ላይ በወታደራዊና ፖለቲካዊ አቅማቸው በመዳከማቸው ምክንያት የተስፋ መቁረጥ ጥምረት ለመፍጠር እየተንቀሳቀሱ ይገኛሉ። ቆሞ ቀሩ የከሰረው የህወሓት ቡድን በኦሮሚያ የሚንቀሳቀሰው ሸኔና በአማራ ክልል የሚንቀሳቀሰው የታጠቁ ቡድኖች ያደረጉት
መቀራረብ የጋራ ራዕይ ውጤት ሳይሆን የመንግስት የኃይል ሚዛን መጠናከር ያስከተለው ፍርሃት ነው። ይህ ጥምረት በፖለቲካም ሆነ በማህበራዊ መስተጋብር እርስ በእርሳቸው የማይጣጣሙና የማይታረቁ ጽንፈኞች አቀፈ ነው። ትናንት እርስ በርስ ሲካሰሱ የነበሩ እነዚህ አካላት ዛሬ ለመሰባሰብ መሞከራቸው የቡድኖችን መርህ እልባትና የፖለቲካ ግብዝነት ቁልጭ አድርጎ ያሳያል። እነዚህ አካላት ምንም አይነት ገንቢ ሀገራዊ ዓላማ፣ ግልጽ ወደፊት ራዕይ ወይም ለህዝብ የሚጠቅም አጀንዳ የላቸውም። አጠቃላይ እንቅስቃሴያቸው የሚረጋገጠው ለኢትዮጵያ ህዝብ ሰላም፣ ልማትና ደህንነት ምንም አይነት ደንታ እንደሌላቸውና የቆሙትም ለግልና ለቡድን ስልጣን ጥም ብቻ ነው። በሀገር ውስጥ አቅማቸው እየተዳከመ በመምጣቱ እነዚህ የጥፋት ኃይሎች ሀገራዊ ለውጡን ለማሰናከልና ትርምስ ለመፍጠር ሲሉ የውጭ ኃይሎችን በር ማንኳኳትና ድጋፍ መፈለግ ይዘዋል። ይህ ከኢትዮጵያ ታሪካዊ ጠላቶች ጋር ትስስር ለመፍጠር የሚደረገው ጥረት ሀገራዊ ችግሮችን ወደ ቀጠናዊ ውጥረት በመቀየር የኢትዮጵያ ሉዓላዊነት አደጋ ላይ ለመጣል የተወጠነ አካሄድ መሆኑ ተጠቅሷል። የውጭ ኃይሎች የመጋበዝ አዝማሚያ ቡድኖቹ ለሀገርና ለህዝብ ያላቸውን ንቅዘትና የባንዳነት ደረጃ የሚያሳይ ነው። የተቃራኒዎችና የመርህ አልባዎች ጊዜያዊ ህብረት የኢትዮጵያ የጥንካሬ ጉዞ ሊያስቆሙ የማይችል ሲሆን መሬት ላይ ያለው እውነታም የመንግስት የህግ የበላይነት የማስከበር አቅም እየተጠናከረ መምጣቱን ያመለክታል። እነዚህ ፍጹም አጥፊና ህዝባዊ መሰረት የሌላቸው ቡድኖች የሚያደርጉት ጥረት የራሳቸውን መክሰም የሚያፋጥን መሆኑን ጠቅላይ ሚኒስተሩ ገልጸዋል። የህግ የበላይነት በማስከበር ዜጎችን ደህንነት በመጠበቅና የውጭ ጣልቃ ገብነት በጽናት መመከት የሀገራችን የዲሞክራሲና የልማት ጉዞን ማስቀጠል የእውቀቱ ዋነኛ ሀገራዊ ግዴታ መሆኑን እንዲሁ ገልጸዋል። ውስብስብ ወንጀሎችን የመከላከል አቅሙን ያሳደገው የኢትዮጵያ ፌዴራል ፖሊስ በመረጃና ቴክኖሎጂ ፈጣን ምጥቅ በሚመራው የዛሬው ዓለም የዲጂታል ስርዓትን መዘርጋት ለአንድ የጸጥታ የደህንነት ተቋም ከአማራጭነት ይልቅ ህልውናን የማስከበር ያህል ወሳኝ ግዴታ እየሆነ መጥቷል። ለዛሬዋና ለነገዋ ኢትዮጵያ አስተማማኝ ሰላምና ደህንነት ዘብ የሚቆመው የኢትዮጵያ ፌዴራል ፖሊስ በዲጂታል ቴክኖሎጂ ታግዘው የሚፈጸሙ ውስብስብ ወንጀሎችን የመከላከልና የመመርመር አቅሙን ለማሳደግ የትራንስፎርሜሽን እርምጃ ላይ ይገኛል። ተቋሙ የዲጂታል ኢትዮጵያን 2030 ስትራቴጂን መነሻ በማድረግ ውስጣዊ አሰራሩን ሙሉ በሙሉ ወደ ዲጂታል ሲስተም በማሸጋገር ዘመኑን የሚመጥንና ተወዳዳሪ የሆነ የፖሊስ አገልግሎት ለመስጠት የሚያስችለውን አዲስ ምዕራፍ ከፍቷል። ዋነኛ የሰው ሀብት አስተዳደር ስርዓቱን ማዘመኑ ሲሆን ተቋሙ የቴክኖሎጂ አቅሙን ከማሳደጉን ባሻገር አጠቃላይ አገልግሎት አሰጣጡን ወደ ላቀ ደረጃ አሸጋግሯል። በሌላ በኩል በአፍሪካ የመጀመሪያ በዓለም ደግሞ አራተኛ የሆነውን ሰው አልባ ስማርት ፖሊስ ጣቢያ በመገንባት የሀገሪቱ ሞዴል ለመሆን ችሏል። በዚህ ስራው የካቲት 3 ቀን 2018 ዓ.ም የአፍሪካ የድንቃ ድንቆች መዝገብ የክብር የምስክር ወረቀት ተበርክቶለታል። ዘመናዊ የኮማንዶና ኮንትሮል ማዕከል መረጃ የመቀበል አቅሙ ያሳደገ ሲሆን በ2018 በጀት ዓመት በዜጎች ተሳትፎ መተግበሪያ ከቀረቡት 14900 በላይ አቤቱታዎች መካከል ለ9000 ያህሉ ፈጣን መፍትሄ ሰጥቷል። የኢትዮጵያ ፌዴራል ፖሊስ የዲጂታልና የቴክኖሎጂ አቅሙን የሚያሳድግ የድሮን ፓይለት ማሰልጠኛ ማዕከል መክፈቱንም የተቋሙ መረጃ ያመለክታል። በኩምሩክ ከተማ የጅምላ መቃብሮች ተገኙ። በሱዳን ብሉ ናይል ክልል በፈጣን ድጋፍ ኃይሎች የተገደሉ የ25 ሰላማዊ ሰዎች አስከሬን የያዘ የጅምላ መቃብር መገኘቱን አንድ የአካባቢ ባለስልጣን እሁድ ዕለት አስታውቋል። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስከሬን የያዘ መሆኑ ተገልጿል። በኩምሩክ ከተማ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱምና ኪዝራ ግዛቶች ከአርኤስኤፍ ነጻ ከወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። የኩምሩክ ከተማ ኮሚሽነር አብዴል አቲ ሙሐመድ አፍላኪ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድኑን ከከተማዋ ካባረሩ ከአንድ ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮችን ማግኘታቸውን ገልጸዋል። አልፋኪ አክለውም ተጎጂዎቹ የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት በነበረው ጄበል ፋንካት በተባለ ኮረብታ አቅራቢያ መሆኑን ተናግረዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።